ድርሳነ ገብርኤል የሐምሌ። አንድ አምላክ በሆነ በአብና በወልድ በመንፈስ ቅዱስ ስም አምነን በአገዛዝና በቅድምና ሕሩይ የሆነ ከመታሰቡ አስቀድሞ ሁሉን መርምሮ የሚያውቅ ክረምቱን በየዓመቱ የሚያመጣ ሰማይና ደመናን የሚጋርድ ምድርን በልምላሜ የሚሸፍናት የባሕርን ውሃ በፍኙ የሚለካ ምድርን በስንዝሩ የሚመጥናት ከእኛ ዘንድ ለሱ ምስጋና የሚገባው ለእኛ ሕይወትን የሚሰጠን እርሱን እያመሰግን በወርሃ ሐምሌ በ19 የሚጸለይ የሰማያውያን አለቃ የሊቀ መላእክት ቅዱስ ገብርኤል ድርሳን ይህ ነው። የሊቀ መላእክት የቅዱስ ገብርኤል የአምላኩ ይቅርታ በሁላችን ሕዝበ ክርስቲያን ላይ ይደርብን ለዘላለሙ አሜን። እለእስክንድሮስ የተባለ መኮንን በውስጡ ሰም፣ ጨው፣ ባሩድ፣ ሙጫ፣ የዶሮ ማር፣ እርሳስ፣ ብረት ቅንጭብ፣ ቁልቋል ጨምራችሁ ታላቅ የብረት ጋን አምጡልኝ ብሎ ጭፍሮቹን አዘዘ። ጭፍሮቹም እንደታዘዙት ካደረግ በኋላ ያዘዝክን ሁሉ ፈጸመ። እሳቱም ነዶ ፈልቷል። ድምፁም እነሆ እንደ ነጎድጓድ ይጮኻል። ወላፈኑም እንደ ፀሐይ ነጸብራቅ በሩቁ ይጋፋል። የፍላቶም ኃይል 14 ክንድ ያህል ወደ ላይ ከፍታ ይዘላል። እንግዲህ ወደ ውስጡ የሚጣሉ ሰዎችን ላክልን አሉት። በዚህ ጊዜ ሕፃኑ ቂርቆስና እናቱ ኢየሉጣ በጌታችን በኢየሱስ ክርስቶስ ስም ስለሚያምኑ አስረዋቸው ነበርና ከፍላቱ ሊጨምሯቸው ከእስር ቤት አወጣቸው። በዛ ፍላት ወደ ላይ በሚዘል የብረት ጋን ውስጥም ለመጨመር ወሰዷቸው። የእነዚህ ቅዱሳን የሕፃኑ ቅዱስ ቂርቆስና የእናቱን ኢየሉጣ አሟሟት ያዩ ዘንድ የብዙ የሚሆኑ 1400 የሚቆጠሩ ሰዎችን ያህል እንዲሰበሰቡ አዘዘ። ቅድስት ኢየሉጣም የፍላቱ ጩኸት ባየች ጊዜ ከተዘጋጀላች ክብር ዘንድ ልትሸሽ አሰበች። ልጇ ቅዱስ ቂርቆስ ግን እናቴ ሆይ ከዚህ የብረት ጋን ግርማ የተነሳ አትፍሪ፣ ድንጋጼም አይድረብሽ። እግዚአብሔር አናንያንና አዛርያ ሚሳኤልንም ከእሳት እቶን እንዳወጣቸው ሁሉ እኛንም ከዚህ እሳት የብረት ጋን ሊያወጣን እንደሚቻለው አትጠራጠሪ። እናቴ ሆይ ከዚህ ከሚያልፈው ጭንቀትና መከራ ዓለም ለመዳን ከማያልፈው ለዘላለም እሳት ለመቃጠል ትመርጫለሽን? ይህስ አይሆንም፣ ይቅርብሽ። እነሆ እግዚአብሔር በመካከላችን አለ፣ ይረዳናል። እናቴ ሆይ ቅድስት ሶስና ከመምህራን አይሁድ እጅ ያዳናት እኛን ከዚህ እሳት ጋን ያድነናል። ነቢዩ ዳንኤልን ከአፍ አናብስት ያዳነ እሱ እኛንም ከዚህ ከእሳት ጋን ፍላት ያወጣናል። ይልቁንም እግዚአብሔር በዚህ የብረት ጋን ውስጥ ገድላችንን ልንፈጽም ፈቅዶ ከሆነ ጻድቅ ኢዮብ ንብረቱንና ገንዘቡን ልጆቹንና ሚስቱን አካሉን ባሳጣው ጊዜ እግዚአብሔርን አመሰግነዋለሁ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ እግዚአብሔር እንደወደደ አደረገ፣ ለዘላለም የእግዚአብሔር ስም የተመሰገነ ይሁን ከማለት በስተቀር ምንም ነገር እንዳልተናገረ ሁሉ እኛም የሱ የጻድቅ ኢዮብ አርአያ በመከተል ይህንን ጽና መከራ ልንታገዝ ዘንድ ይገባናል አላት። ነገር ግን እናቱን በዚህ ምክር ሊያጽናና ስለደከመ ቅዱስ ቂርቆስ ዓይኑ ወደ ሰማይ አቅንቶ አቤቱ አምላኬ እግዚአብሔር ሆይ እችን ወዳጅህን ከርስትህ የምትለያት ከሆነ እኔ ከባለሟልናት መጽሐፍ ፋቀኝ። አቤቱ አዝመራውን አቃጥለህ ፍሬውን ልትባርክ ትወዳለህን? ይህን እንዳታደርግ ግን ቸርነትህ ትከለክልሃለች። አቤቱ እንጨቱን ቆርጣችሁ አንድዱት፣ ቅጠሉን ግን ጠብቁት ብለህ ታዝ ዘንድ ካንተ አይገባም። ይህን ያየ ሁሉ ማዳን የሚችል አምላክ ቢኖራቸውስ ከእሳት ባልሸሹ ነበር ብሎ እንዳይጠራጠር እንጨቱንም ቅጠሉንም በአንድ ጠብቁ ብለህ ታዛለህ እንጂ። ዲያብሎስም ከባለሥልጣኑ ይልቅ እኔ በረታሁ፣ ቅዱሳንም ድል ነሳዋቸው፣ ከመንጋውም አንድ በቀማሁ ብሎ እንዳይመካ አቤቱ ለእናቴ ጽኑ የሆነ ኃይለ መንፈስን ስጣ ብሎ በጸለየ ጊዜ ዲያብሎስ ከቅድስት ኢየሉጣ ብን ብሎ ጠፋ። ከዚህ በኋላ የቅዱስ ቂርቆስ እናቱ ቅድስት ኢየሉጣ በሰማያዊ መንግሥት አባት የሆንከኝ ልጄ ሆይ ጌታ ኃይል ሰጥቶኛልና የሚጠብቀን ገድላችን ፈጽመን ድል እንድናደርግ እነሆ በብረት ጋን ውስጥ የሚነደውን እሳት የማይበት ጊዜ በለምለም መስክ ላይ የሚወርድ ጠል ሆኖ አይቼዋለሁና አለችው። እኒህ ቅዱሳን ይህንን በሚነጋገሩበት ጊዜ በውስጡ አንገትን የሚቆለምም ልብን የሚያቀልጥ ሆድን የሚሰነጥቅ ስርን የሚበጣጥስ መሳሪያ ካለበት የብረት ጋን ውስጥ ጨመሯቸው። ከዚህም በኋላ ሊቀ መላእክት ቅዱስ ገብርኤል ከሰማይ ወርዶ የብረቱን ጋን እሳት አጠፋው። ቅዱሳኑም አንዳቸውን እንኳ ሳያቃጥላቸው መፍላቱም ጸጥ አለ። ወንድሞቻችን ሆይ እንግዲህ በጭንቃችሁ ጊዜ ገድላቸው እስኪፈጽሙ ድረስ የቅዱስ ገብርኤል ከሰማዕታትና ከጻድቃን እንደማይለይ ይወቁ። ለኃጢአንም ኃጢአታቸው ይቅር ይላቸው ዘንድ ወደ እግዚአብሔር ይጸልይላቸዋል። እኛም የሊቀ መላእክት ቅዱስ ገብርኤል በዓሉን በየወሩ እያከበርን አማላጅና ወዳጅ እናድርገው። በዚህም በሚመጣውም ዓለም ሊረዳን ይችላልና በረከቱ ይጠብቀን ለዘላለሙ አሜን። ዳግመኛም እለእስክንድሮስ 14 የሾሉና የጋሉ የብረት ችንካሮቹን አምጥተው
7ቱን በእናቱ በኢየሉጣ አካል፣ 7ቱም በልጇ በቅዱስ ቂርቆስ አካል ማለት 2ቱም በጆሮዎቹ፣ 2ቱም በዓይኖቹ፣ 2ቱም በአፍንጫዎቹ፣ አንዱን በልቡ ይሸነክሯቸው ዘንድ ጭፍሮቹን አዘዘ። ዳግመኛም እለእስክንድሮስ የሕፃኑን የራስ ቆዳን ገፈው በእሳት ውስጥ ይጨምሩት ዘንድ አዘዘ። አሁንም ሊቀ መላእክት ቅዱስ ገብርኤል መጥቶ ይህን መከራ ከእርሷ አራቀለ። እንደገና በመቃን ውስጥ ጨምረው በገመድ ይጎትቱ ዘንድ አዘዘ። በዚህም ጊዜ መልአኩ አዳነው። ሕዝቡም ይህን ሁሉ ተአምር ባዩ ጊዜ እግዚአብሔርን አመሰገኑት። ሊቀ መላእክት ቅዱስ ገብርኤልንም አከበሩት። የሊቀ መላእክት የቅዱስ ገብርኤል የምልጃ ረድኤቱ እኛን ከጥፋት ከክፉ በሽታም ይጠብቀን ለዘላለሙ አሜን። ተአምረ ቅዱስ ገብርኤል አማላጅነቱ ለዘላለም ከሕዝበ ክርስቲያኑ ጋር ይሁንና ሊቀ መላእክት ቅዱስ ገብርኤል ያደረገው ተአምር ይህ ነው። ሕዝቡ የቤተ ክርስቲያን ሕንፃ ለማነጽ በጀመሩ ጊዜ በቤተ ክርስቲያኒቱ ዙሪያ ምሰሶዎችን አቆሙ። በዚህም ጊዜ የበጎ ሥራ ጠላት ሰይጣን የ100 ዓመት መነኩሴ ሽማግሌ ተመስሎ መጣ። ወደ ሠራተኞቹና ሐናጺዎቹ ቀርቦ የዚህ ቤተ ክርስቲያን ሕንፃ ሥራ አለቃ ማነው ብሎ ጠየቃቸው። እነርሱም አውር ነው አሉት። እሱም ተነስቶ ወደ አውር ሲሄድ ከመንገድ አገኘው። አብሮ በሚሄድበትም ጊዜ ሽማግሌነቱንና ደካማነቱን ለማሳወቅ ሰይጣኑ አውቆ ተደናፍቆ ወደቀ። ወደ አውር በቀረበ ጊዜ ልጄ ሆይ እርጅናዬን የወጣትነቴን ጊዜ ማለፉን ትመለከታለህ። ዓይኖቼ ፈዘዋል፣ ጉልበቴም ደክመዋል። ነገር ግን ከኒህ የቤተ ክርስቲያን ሠራተኞች ጋር እንድረዳ ቅጠረኝ አለው። አውርም ስለ እርሱ እጅግ አዝኖ አንተ አርፈህ ተቀመጥ፣ የምትሻውን ሁሉ እኔ እያቀረብኩልህ እረዳሃለሁ፣ ከምትሻው ምንም አላሳጣህም አለው። ይህ በሽማግሌ የተመሰለው ሰይጣን ግን ልጅ አውር ሆይ በከንቱ ሥራ ፈት ሁኜ መቀመጥ አይገባኝም፣ እግዚአብሔር እንዳይፈርድብኝ እየሠራሁ እበላለሁ እንጂ። እነሆ አንተ መድከሜንና ማርጀትን ብትመለከት እግዚአብሔር ከመገዛትና አንዲት ቀንስ እንኳን ግብረ ዕድን ከመሥራት አላቋረጥም። ደክሜ ሰርቼ በማገኘው ለድሆችና ለጦም አዳሪዎች እየመጸወትኩ ከእርሱ የተረፈውን እመገባለሁ። መነኩሴ ለራሱ ልዩ ምቾት ሊሻ አይገባውና አለው። ይህንን መልካም ያሰበ ውስጡ ግን ተንኮልን የተመላ ያነጋገሩን ቀልጣፋነት የሰሙ ሁሉ በጣም አደነቁ። በሽማግሌ መነኩሴ ተመስሎ የመጣ ሰይጣን አውርም እጅግ ለመነው። ለሕንፃ ቤተ ክርስቲያኑ ሥራ ውሃ እየቀዳ በውሃ መጠራቀሚያ ገንዳ ላይ ውሃ እንዲመላ አዘዘው። ሰይጣኑም በማድጋ ውሃ ሞልቶ ተሸክሞ የሄድበት ጊዜ ከቤተ ክርስቲያኑ በር አጠገብ ሲደርስ እንስራውን ወደ መሬት በመጣል ሰብሮ ውሃውን ያፈሰው ጀመር። በባህሩ ላይ ማድጋውን የሰበርኩት እንደሆነ አህዮቹም ምንም ሳይሸከሙ የሚሄዱ ይሆን ነው። ነገር ግን ምንጩ ከገዳሙ የራቀ ከመሆኑ በላይ ውሃው ትንሽ ነው። እነዚህን እንስሳት ውሃ በማሸከም ኃይላቸውን አደክማለሁ፣ ወዲያ ወዲህም እንዲሯራጡ አደርጋቸዋለሁ። የውሃ ምንጭ ይደርቃል፣ የቤተ ክርስቲያኑን ሥራ እንዲቋረጥም አደርጋለሁ። እንግዲህ ውሃ ካልተገኘ በምን ይሠራል የሚል ሐሳብ ነበረው። እንዳሰቡም አደረገ። ግንበኞቹና ሠራተኞቹም እጅግ አጉረመረሙበት። ውሃ ከመቅዳትም ለግንበኞች ድንጋይ እንዲያቀብል አዘዙት። እሱ ግን ድንጋዩን በሚያቀብልበት ጊዜ በሠራተኞቹ ላይ ድንጋይ ይጥልባቸው ነበር። ይልቁንም 2 ጎበዛዝት ሊያንቀሳቅሱ የማይችሉትን ታላቅ እጅግ ከባድ ድንጋይ አንስቶ ሕንፃ ቤተ ክርስቲያን ከሚያንጹ አናጺዎች በአንዱ ራስ ላይ ጥሎ ገደለው። ዳግመኛም ያ ድንጋይ ሰውን ከገደለ በኋላ እየተገለባበጠ ወደ ታች ሲወርድ 2 ሌሎች ሰዎችን አቆሰለ። ይህን ሽማግሌ መስሎ የተገለጠ ሰይጣንም የሰውየውን መሞት በተረዳ ጊዜ በዚህ ቦታ በመቀማት ነፍስ በመግደል ብዙ ግፍ ይፈጽማል። ይህ ከሚሆን የቤተ ክርስቲያኑ ሥራ ብታቆም የተሻለ ይሆን ነበር። ከቶ የእግዚአብሔር ፍጥረት ከሚጠፋ የቤተ ክርስቲያኑ ሕንፃ ሥራ ቢቋረጥ አይሻልምን? በማለት በታላቅ ቃል አሰምቶ ተናገረ። እንዲህም እያለ ሲጮህ የንጉሡ እንደራሴ ሹም ብዙ ሰራዊት አስከትሎ መጣ። ሽማግሌ ተመስሎ የመጣ ይህ ሰይጣን ወደ ሹም ሄዶ እጅ በመንሳት ጌታዬ፣ ከንጉሡ በታች ገዢ አንተ ነህና በዚህ አካባቢ የተፈጸመው በደልና የነፍስ ግድያ ወንጀል ትመረምር ዘንድ እለምንሃለሁ። ግንበኞችና አናጺዎች አንድ ወገን ሆነው ተባብረው አንድ ደካማ ሰው ላይ ተነሱበት። እነሆ በታላቅ ድንጋይ ወግረው ገድለውታል፣ በድኑም በዛ ወድቋል በማለት ተናገረ። አሁንም እግዚአብሔር በምድር ላይ መሪዎችና አስተዳዳሪዎችን የሰየመው ድሆችን ከቀማኞችና ከነፍሰ ገዳዮች ሊጠብቋቸው ነው። ግን ጌታዬ ሆይ እንግዲህ እነዚህ ሰዎች ይህንን ቤተ ክርስቲያን እንዲሰሩ ትፈቅድላቸው ከሆነ እንጃ ገና ብዙ ሰዎች ያልቃሉ ብዬ ገምታለሁ አለው። በሰይጣን መሪነት የሞተውን ሰው በድን ለማየት ሄደ። አውርንም አስሮ ወደ ንጉሡ ዘንድ ሊወስደው ያዘው። ነገር ግን የደብሩ ማኅበር አለቆች አውር ጥቂት ከእነሱ ጋር ይሰነብት ዘንድ ሙን አጥብቀው ለመኑት። አውር ግን እጅግ አብዝቶ ይተክዝ ከዚህ ክፉ መከራ ያድነው ዘንድ ወደ እግዚአብሔር ይጸልይ ነበር። አውርም በዚህ ጭንቅ ሳለ ሊቀ መላእክት ቅዱስ ገብርኤል ተገልጾ እግዚአብሔር የመረጠህ አውር ሆይ ደስ ይበልህ፣
በዚህም ነገር አዝነህ ሰውነትን አትጉዳ፣ ይልቅስ ፈጥነህ ያን ሽማግሌን ያዘው፣ ማን እንደሆነ ታውቀዋለህ ብሎ ወዲያውኑ ሊቀ መላእክት ቅዱስ ገብርኤል አረጋዊ መነኩሴ መስሎ የሚቅበዘበዘውን ያንን ሰይጣን ይዞ በአንጻረ ቤተ መቅደስ ሰቅሎ በግርፋት እንዲቀጣው ላወር ሰጠው። ሰይጣኑም በቀድሞ ዘመን ለመፈታተን የመጣ አሁንም ሦስቱ ሰዎች የገደልኳቸው እኔ ነኝ፣ አሁን ግን አውር ከስራቴ ይፈታኝ ዘንድ አማልደኝ በማለት በታላቅ ቃል እየጮኸ ሹሙን ተማጸነው። አውርም ሰይጣኑ በታላቅ አሳር አዋርዶ ፈቶ ሰደደው። እነዚያን ሙታንን በሊቀ መላእክት ቅዱስ ገብርኤል አማላጅነት የእግዚአብሔር ቸርነት ከሞት አስነሳቸው። ያም ሹም የቅዱስ ገብርኤል ቤተ ክርስቲያን ሥራ እስኪፈጸም ድረስ በኒቅሎን ገዳም እንዲቀመጥ አውርን ፈቀደለት። በዚህም ወርሃ ሰኔ 26ኛው ቀንም ሕንፃ ቤተ ክርስቲያኑን በልዩ የጌጥ ሽልማት አስጌጠ። አውርም እጅግ ተደሰተ፣ እግዚአብሔርንም አመሰግነው። በዚህም ሌሊት ይህ የከበረ አውር ተኝቶ ሳለ በምኝታው ላይ ታላቅ ብርሃን በራ። ያም ጊዜም ሊቀ መላእክት ቅዱስ ገብርኤል በፍጹም ፈገግታ ተገልጾ እግዚአብሔር የመረጠህ አውር ሆይ ሰላም ላንተ ይሁን፣ በድካምህና በበጎ የእጅ ሥራ የተገኘ ሕንፃ ቤተ ክርስቲያን ደስ እንዳያሰኘኝ እነግርሃለሁ። ስለዚህም የሰው ልጅ ያልተጠበበበትን የክብር ቤት በሰማይ ያዘጋጅልህ ዘንድ እግዚአብሔርን ለምኘዋለሁ። ይህም አንተ ደስ የሚያሰኝ የምሥራች ይሁንልህ። ዳግመኛም ስማ ልንገርህ፣ ይህ ገዳም እጅግ መልካም ነው። ወደ እሱ የሚመጡ ሁሉ የሚሹትን ያገኛሉ። ድሃ ቢሆንም ባለጠጋም ቢሆን ማናቸውም ሰው አፍሮ አይመለስም። ይህ ይሆን ዘንድ ፈቃዴ ነውና፣ ዳግመኛም አውር ሆይ ፍቅር ባለበት ቦታ ሁሉ የእግዚአብሔር በረከት አትርቅም ብዬ ነግርሃለሁ። በጽኑ ደዌ የተያዘ ወደዚህ ገዳም እንዲመጣ ጌታዬ ባለሙ ሁሉ መድኃኒት ኢየሱስ ክርስቶስ ጌታዬ የዓለሙ ሁሉ መድኃኒት ኢየሱስ ክርስቶስ ኃይል ፈውስ ሳያገኝ ከቶ አይመለስም ብሎ ነገረው። ዜናዊ ብስራት በቅድስት አማላጅነቱ ለፍጥረቱ ሁሉ መጽናናትን የሚያድል የሊቀ መላእክት ቅዱስ ገብርኤል አማላጅነቱ ከሕዝበ ክርስቲያኑ ጋር ጸንቶ ይኑር። ጌታዬና አምላኬ ፈጣሪ ኩሉ ዓለም መድኃኔ ዓለም ሆይ ስለ ወዳጅ ስለ ሊቀ መላእክት ቅዱስ ገብርኤል ብለህ እንደ ሥራዬ ሳይሆን እንደ ቸርነትህ ብዛት እኔ ኃጢአተኛና በደለኛ ልጄ ማረኝ። አሜን። ወስብሐት ለእግዚአብሔር።